ገና በ3 ዓመቷ የመነነች መናኒት ድንግል ማርያም ናት እኮ የመነኮሳት እናት። ርግብ እንተ ትኄውጾሙ ለባሕታውያን፣ ባሕታውያንን የምታጽናናቸው ርግብ፣ ብቸኝነትን የለመደች ምናኔን የለመደችው እሷ ናት። እንዲያውም ቅዱስ ሳዊሮስ ዘስሙናይ ምኑ ላይ ተረጉማል መሰላችሁ? እስራኤል ከግብፅ ሲወጡ፣ አይዟችሁ እያጠቃለልኩት ነው። እስራኤል ከግብፅ ሲወጡ የሙሴ እህት ስሟ ማን ነው? አቤት መንጋሙት። ዘር ነው የምቆጥሩ እንጂ የመጽሐፍ ቅዱስ ዘርማ አትዙ። ማርያም በሉ። እንዲሁ እኮ ይገርማል እኮ እንዲሁ አታነቡ። ነውር እኮ ነው። እንዲሁ ዝም ብሎ የጎንደር ሰው ጀግና ነው የሚባል በምን መሰላችሁ? በመጽሐፍ እኮ ነው። አንዱ በሊቅነት እኮ ነው። የማታነቡ ለምንድነው መጽሐፍ ቅዱስ? ማርያም በሉ። የማን እህት ናት? ቃላት ሲወጡ ምን ይመስላችሁ? የሙሴን የእስራኤልን ደናግል ሰብስባ በከበሮ ተመራቸው ነበረ። ሁላችሁ ልብ ብላችሁ ስሙ። አሁን ይህን ሲተረጉም ሳዊሮስ ዘስሙናይ፣ ጎርጎሪዎስ ነባቤ መለኮት ሁለቱ ተርጉሞታል። ምን ይላሉ መሰላችሁ? ያቺ የሙሴ እህት የተባለች ድንግል ማርያም ናት ይላል ምሳሌነቷ። ያቺ የእስራኤልን ደናግል ተመልከቱ፣ የእስራኤልን ደናግል እየመራች በከበሮ እንደወሰደቻ ከበሮ የተባለ ድንግልና ነው ይለዋል። ለምን? ከበሮ የደረቀ ቆዳ ነው እንጂ ርጥብ አይደለም። ከበሮ ደርቆ አላየ ምን ማለት? የዚህ ዓለምን ርሳት በሙሉ የናቀ የዚህ ዓለምን ጉስቁልና የናቀ የተለየው ስጋ የለውም ከበሮ። የከበሮ ቆዳ ስጋ የለውም። ስጋዊ ነገርን መናቅ ነው ከበሮ መምታት ማለት። እዚህ አካባቢ ከበሮ የሚመቱትን አሉ። እዚህ ከበሮ መምታት ቀላል መስሏቸዋል። ከበሮ ለዚህ ትከሻ ላይ አድርገህ የምትዘፍን ሁሉ ብትተው ጥሩ ነው ነው እንግዲህ እንደሚዘፍነው እና ያልኩ አትቆጡ። አይዘፈንበትም። እንደዚህ አድርጎ መሽከርከር ነውር ነው። ልብን ያሽከረክርሃል። ያቺ ማናት ነው ያልኳችሁ? ከበሮ ማናት? ድንግል ማርያም ናት። ድንግልና ማለት ነው ንጽህናን። ከበሮ ክርስቶስ እኮ ነው። ሰፊው መለኮቱን ነው የሚያሳይ፣ ጠባቡ ስጋ መሆኑን ነው የሚያሳይ እኮ። ይሄን እኮ የሚያሳይ እኮ ነው። ይሄ ቆዳው እኮ ስጋ መልበሱን ነው የሚያመለክት። ይሄ ሰንበሩ የከበሮ እኮ ሲገረፍ የወጣበት ሰንበር ነው። እና ከበሮ ሲመታ እንዲህ እየተባለ የሚማታ ምን ማለት መስላችሁ? ከሐና ወደ ቀያፋ ሲያመላልሱ አደሩ ጌታዬ ማለት እኮ ነው። ያንን እያስታወሱ እየተለቀሰ እየተነባ ቢቻል፣ ካልሆነም ደግሞ ደስታውን የሐሴት በሱ ማዳን እየተደሰቱ ነው የሚመታ። በሁለት ነው የተተረጎመ፣ አንዲቱ በእመቤታችን። ስለዚህ የሙሴ እህት በከበሮ የእስራኤልን ደናግል ተመራቸው ነበር ማለት ድንግል ማርያም ለደናግላን አብነት ትሆናቸው ነበረ። እየመራች ወደ ገዳም ትሆናቸዋለች። ስለዚህ ተመልከቱ፣ የመነኮሳት ትምክቶሙ አንቲ ለመነኮሳት ገዳማውያን የምትባለው በዚህ ምክንያት ነው። ምናኔን